ማታ ወደ አልጋሽ ሂደሽ ጓደኞች የተሻለ ቦታ ደርሰው አንቺ ስቲል እየታገሽ እንደሆነም ስታቂው ይፈትንሻል። ፈተና የሌለው ምንም ነገር የለም። ስኬት እንደየተለያየ ሰው ይለያያል። አንዳንድ ሰው ስኬት ትዳር አግብቶ ልጅ መውለድ ሊሆን ይችላል። አንዳንድ ሰው ተምሮ ዲግሪውን መያዝ ሊሆን ይችላል። አንዳንድ ሰው ደግሞ ሚሊዮን ብሮች ባንክ እንዲኖረው ማድረግ ይሆናል። ለኔ ስኬቴ በየቀኑ ራሴን ማሸነፌ ነው። በየቀኑ ወደ አልጋዬ ስሄድ ህሊናዬ ዛሬ ምን ሰርተሻል ብሎ ለጠየቀኝ ጥያቄ መልስ መስጠት ነው። በዛ ረገድ ደስተኛ ነሽ ወይ? አዎ። ስኬት ግን መንገድ ነው፣ ጥግ የለውም። የምትሄጂበት መንገድ ነው እንጂ መዳረሻ አይደለም። ደግሞ ደስ የሚለው መንገዱ ነው እንጂ መዳረሻው አይደለም። የምትፈልጊውን ማታቂ ከሆነ መሞከር፣ ሁሉንም ነገር ለመሞከር አለመፍራት። የስኬት መጀመሪያው ስህተትን አለመፍራት ይመስለኛል። እድሜ እኔ ማን መጥቼ የኛው እንደዚህ ነው መንገድ የኛው እንደዚህ ነው ብሎ ማለት እኔ ማን ነኝ? እኔ ማንንም ነኝ። ግን እኔ የደገምኩትን ስህተት እንዳይደግሙ እነግራቸዋለሁ። የምትወጁን ስራ የምታቂው ስትሰሪው ልብሽ ይመታል። ሰዎች ምንም ነገር ቢሉሽ ታቂዋለሽ፣ እዛ ልብሽ ድው ገንዘብ አግኝተሽ የምታገኙ በሌላ ስራ ሰርተሽ የምታገኙ ገንዘብና ያንን ስራ ስትሰሪ የምታገኛት 5 ሳንቲም ያለው ለውጥን ታቂዋለሽ። ስለዚህ ራስሽን መስማት መጀመሪያው ነገር ራሳቸውን ይስሙ። የሚፈልጉትን ነገር እስከሚያገኙ ድረስ ራስን ማዳመጥ። ከዛ የምትፈልጊውን ካገኘሽ በኋላ በቃ ምንም ነገር ሰው ይበል የሌላን ነገር አይጉዳ፣ ባህልሽን የሚነካ አይሁን፣ የሌላን መብት የሚነካ አይሁን እንጂ እስከመጨረሻው መግባት። ስህተትን አልፈራም። ምንም ቢሆን የሰውን መብት አልነካም፣ ማንነትን የሚያቆሽ ነገር አላረግም። ግን በህይወት ለማደግ በማረገው መንገድ ሁሉ ስህተትን አልፈራም፣ ዝቅ ማለትን አልፈራም፣ እንደዚህ ያረግሽ መባልን አልፈራም። ሽንፈትን አልወድም። ምክንያቱም ከእንቅልፌ ነቅቼ ለራሴ ዛሬ ወደ እንደዚህ ልውል ነው ስለ ይሄንን ግን አላረክሽም ሁሌ ይለናል። ሁሌ የምንጣላው ክፉ ምን ሆነ ወደ መጥፎ ነገር ምን ነው እኮ ከራስ ጥላቻ ሲጀመር ነው። ሰው ነቅቶ ራሱን ቆሞ ማየት መቀበል ሲያቅተው ነው ሌላ የሚቀበለው ነገር የሚፈልገው። ልክ ባይሆን ራሱን አምኖ የተቀበለ ሰው ስህተቶቹንም ልክ የሆኑትንም ነገሮች አምኖ የተቀበለ ሰው የሌላን ሰው ሲቀበል ሩም ስላለው እንዴ ይሄ ነገር ልክ ነው እንዴ ልክ አይደለም እንዴ የምንልበት ስፔስ ይሰጠናል። ታስበው ፈጣሪ ሰው ልጅን ሲሰራው ምንም ነገር መሆን እንዲችል አድርጎ ይመስለኛል። የዚህን ሁሉ ነገር ገዢ ነው ብሎ ሲፈጥረውና የሰው ልጅ ካሰበበት ራሱ መግዛት ከቻለ ምንም ነገር ውስጥ ገብቶ ሰክሰስፉል መሆን ይችላል። አሁን ሳስበው ከእንቅልፍሽ ነቅተሽ መስታወት